የተሰቸውን ያን ሁሉ ታሪክ እናውጋ ነውና ራሳችሁ ለበረራ ዘጋጁ። የቅኔውን መዝሙር ጀምረው ይኸው ጨርሰዋለሁ። ወስዳል መንገድ ያመጣል መንገድ አንድ የሚጠላ አንድ የሚወደድ በዘመን ጋሪ ሽብጥ ወደኋላ የትኙን ደጃፍ ናፍቀናልና በረራችን እንድትበሩ አንድነታችሁን አሁን አብስሩ። አንድነት ኃይል፣ አንድነት ብርቱ፣ ማንም ደፍሯቸው የማይረቱ ቋንቋ ዘራችን ቢነጣጠልም መሰረታችን አይለያይም። አንድ ነን ልጆቼ። ከኔ ጋር 121 ዓመት ወደኋላ ተጉዘን በሚካኤል እልፍኝ ላይ ተሰይመናል። ዘመን ጊዜ ተጠቅመን እነሆ የሚካኤል እልፍኝም አንደኛ ዓመት ክብረ በዓል ደስ በሚያሰኝ ሁኔታ ያከበረ ይገኛል። ልጆቼ በጉዟችን ላይ ረፍታለ ድካም አለን። አስያረፍ በሉ ረፍበሉ እስቲ እንታደባበል። እንግዲህ እንኳን ወደ የድል በዓል አንደኛ ዓመት በሰላም አደረሰን አደረሳችሁ። በዚያን ጊዜ ክፉ ጣሊያን ሀገራችንን ለመውረር ባሰበበት ጊዜ እግዚአብሔር ኃይላችን፣ እግዚአብሔር ትምክህታችን አደረገን። ክፉ ጣሊያንን በእግዚአብሔር ኃይል አሳፍረነዋል። በእንተ ዘይሳነው ለእግዚአብሔር አምላክነ እግዚአብሔር አምላካችን ምንስ ይሳነዋል? እሱን አልፎስ ትንፋሽ ሰጥቶ በክብር በሰላም አቆይቶ እነሆ የድል በዓላችን እያከበርን ነው። እግዚአብሔር አምላክ ስላደረገልን እግዚአብሔር አምላካችን ምንስ ውለታ እንከፍለዋለን? እንኳን ወደ እግዚአብሔር አምላካችን የከበረበት ኢትዮጵያዊነታችን ገልጠን ለዓለም ያሳየንበት የድል በዓላችን በሰላም አደረሰን አደረሳችሁ። አስገባቸው ይሁን ንጉሴ ገዶኝ ንጉሶይ ሺህ ዓመት ይንገሱ። እኛ የእርሶ ዘመን ትውልድ አይደለንም። ዘመን ፈቅዶልን 121 ዓመት የጊዜ ሰረገላን ተጠቅመን በእልፍኝ ተሰይመናል። ንጉሶይ በእኛ ዘመን ላለው ትውልድ ስለ እናንተ ውብ ታሪክ ያየነውን እንመሰክር ዘንድ ብዙ ዘመን ተጉዘን በቤቶ ተሰይመናል። ንጉሶይ እኛም የይሁዳ አንበሳ ኃይል ሆኖንና ፈጣሪ ፈቅዶልን የእናንተን ዘመን ብናይ ብለን ወደድን። እርግጥ ነው እኔም ማመልኩ አምላክ እግዚአብሔር ይሄ ሳማር ብዬ ባላስብ ይሄው አየሁት። ክብራችን ክብራችሁ ሆኖ ታየን።
ታዲያ በአድዋ አንደኛ ዓመት በዓል ላይ ተገኝታችኋልና ምን እናሳያችሁ? ምንስ እንንገራችሁ? ንጉሥ ሆይ ሺህ ዓመት ይነሱ። እንደሚታወቀው በእኛ ዘመን አድዋ ልክ እንደ ጥምቀት በዓል ደስ በሚያሰኝ ሁኔታ መከበር ጀምሯል። የአንድነታችን የኃይላችንና የአብሮነታችን የከፍታችን ኩራት አንዱ የእናንተው የአድዋ ታሪክ ነው። ንጉሥ ሆይ እኛም 100 በዓላት ተጉዘን በልፍዮ ስንሰየም መቼም ንጉሥ ፊት በባዶ እጅ አይቀርምና በእኛ ዘመን ስለ እናንተ ክብር የተዜሙ ዜማዎችን ግምጃ ቤት አስቀምጠናል። ንጉሥ ሆይ ነውም ጥቁር ሰው የሚለውን በሶ እንዲሁም ደግሞ ጣይቱ የተሰኘውን ዘፈን ደግሞ በእቴጌ ጣይቱ እንዲሁም ደግሞ ስለ አድዋ የተዜመውን ሶስቱን ውድ የሆኑ ዜማዎች በአክብሮት ከነማጫወቻቸው ንጉሥ ከነማጫወቻቸው ግምጃ ቤት አስቀምጠናል። ነው ነጮቹ ከኛ በኃይል ስልጣኔ ይርቁ አሸናፊነትና በብዙ ኃይል ከኛ አራቁ። ብርቱነታችን አሸናፊነታችን አሁንም ከኛ ጋር ነው። መሰረቱን አንተራችሁ ማለት ነው። ንጉሥ እንደውም ከእርሶ በኋላ በወዳጆ በአፄ ኃይለ ሥላሴ ዘመነ መንግስት እንዲሁም ደግሞ በእርሶ ዘመን ዘላን ሀገር በነበረች በእኛ ዘመን ደግሞ ሀገር በነበረች ጣሊያን በምትባል ሀገር ተወረድ ነበር። ንጉሥ ከእኔም በኋላ ሀገር እንደፍሮ ሊወድ የመጣ ጥላት ነበር የምትል መውረድ ልክፍት የሆነባቸው ሁላ ታዲያ እንዴት ሆነ በልሲያ? ንጉሥ ሆይ ልክ ነው። ከእርሶ ዘመን በኋላ በአፄ ኃይለ ሥላሴ ዘመነ መንግስት ድጋሚ ጣሊያን ኢትዮጵያን ወራ ነበር። ሲቀጥል በመንግስቱ ኃይለማርያም ጊዜ ሶማሊያ የምትባል ሀገር ኢትዮጵያን ወራ ነበር እና በአሸናፊ አይነት የታጠረው ወኔያችን ልክ ልካቸውን አስገብቶ መለሳቸው እንጂ ንጉሥ ሆይ ልኩን የማያውቁላ በልከኞቹ ጀግኖቻችን ተቀጥቶ ይመለሳል። እስኪ እንዴት ሆነ? ንጉሥ ሆይ በጊዜው የሶማሊያ ጦር የኢትዮጵያን ድንበር አልፎ ብዙ ቦታዎችን ተቆጣጥሮ ነበር። ታዲያም አሸናፊው የኢትዮጵያ ጦር ልክ ልካቸውን አስገብቶ ከድንበር አሻገራቸው። ታዲያ ይህንን ድል በማስመልከት አንድ የጣሊያናዊ ጋዜጠኛ ስትበር ወደ ኢትዮጵያ ወዳጅ ወደ ኩባ መሪ ፊደል ካስትሮ ዘንድ ሄደችና ንጉሥ ሆይ እንዲህ ስትል ጠየቀችው። የኩባ መሪ ፊደል ካስትሮ በእውነቱ ለኢትዮጵያዊ መሪ ለመንግስቱ ኃይለማርያም የመሳሪያና የሰው ኃይል ረድተዋል? ሶማሊያንስ ሰው ባይረዷት ኖሮ ሶማሊያ ኢትዮጵያን አታሸንፍም፣ ኢትዮጵያ ሶማሊያን አታሸንፍም ነበር? እንዲህ ብላ ጠየቀችው። ንጉሥ ሆይ በእውነቱ የኩባው መሪ ፊደል ካስትሮ የመለሰላት መልስ የኢትዮጵያን ታሪክ ምን ያህል ጠንቅቆ እንደሚያውቅና በታሪካችን ላይ ኩሩ የሆነ ማንነት እንዳለ የሚያስገነዝብ ነበር። እስኪ እንደው ምን አሉ? ጆሮ ከሰጡ አይሰማ የለም። ንጉሥ ሆይ በኩራት ተሞልቶ የኩባው መሪ ፊደል ካስትሮ እንዲህ ነው የመለሰላት። እኔ ባረዳት ኢትዮጵያ ሶማሊያን አታሸንፍም። ጋዜጠኛ ሆነሽ ጣሊያናዊ ሆነሽ ታሪክ አለማወቅሽ ያበሳጫል። እንኳን ትንሿ ሶማሊያ ቀርቶ ታላቁ ሀገርሽ ጣሊያን በኢትዮጵያ የቅጡ ቅጣት መቀጣቷን አታውቂም? ስለ ኢትዮጵያ በደንብ ካላወቅሽ አያቶችሽን ጠይቂ። በፍርሃት እየራዱ ይነኩሻል። በአንደኛ ዓመት የአድዋ በዓል ላይ ተገኝታችኋልና ደስ አለን። የእናንተን ዘመን እውነት አሳይታችሁናልና ደስ አለን። እናም ለእናንተ ዘመን ትውልድ ያለንን ፍቅርና አክብሮት እናሳያችሁ ዘንድ ወደናል። ንጉሥ ሆይ ሀሳብ የለቀም አይደለምን? ውድና ተገቢ የሆነ ስጦታ ላመጡልን እኛ የሰራነው ስራ ዘመን ተሻግሮ በእነሱ የሆነውን ክብራችን ለገለጡልን ለእነዚህ ውድ እንግዶቻችን እኛው ባለ ታሪኮቹ የአድዋን ታሪክ ማሳየታችን በእጅ የሚያሰኝ ቀና ሀሳብ ነውና ይሁን ብለናል። ሺህ ዓመት ይመስሉ ከእኔ ጋር 121 ዓመት ተጉዘው በእድሜ
በደጃፍ የተቀመጡ ልጆች አሉ። ፈቃደው ቢሆኑ ቢገቡ አንተ ኩራባቸው። አቤት ንጉሶይ። ኧረ እባክህ አታንኩማቸው፣ አስገባቸው። ይሁኑ ንጉሶይ በደበት አሰለበት ልትባ አቀበል ወይኔ በማሚ ሞት ምን አይነት ቦታ ነው የመጣነው? አናድድ ኔትወርክ እኮ የለም። አሁን እኮ ጂቢ ሁሉ መድኃኒዓለም ልትባ ጂቢ ናቸው። ያለነው 101 ዓመት ወደኋላ ተጉዘን እንኳን ጎበዝ የመስመር እንኳን በማይታወቅበት ዘመን አትበጅ። ሰዎች ሁሉ ስርዓት Excuse me? Not your business, okay? Let me try. Actually, it's not that ever. How could famous know that? ይሄው ረግልቅት አጣጥራት እየፈስ ክርስቶስ ልክ እንደዚህ መሆን አለብኝ። My name is Beyonce. One of my best friends that I remember when I was under the hero to touch and nail. That's fine. I like it. Because I want to see such kind of amazing things for you, like I'm just doing it. No, I want you. You're very good. No. I'm not touching. But I have to የእናንተ ዘመን ትውልድ ነሽ። ምን ነው አነጋገርሽና አለባበስሽ አልተመሻለ? ንግሥት ሆይ የችኩብል ምንጯ ከኛው ካበሻ ምድር ቢመስልም አፏ የእንግሊዝ ምግባሯ ደግሞ የአውሮፓ ይመስላል። ምናልባትም በእነሱ ዘመን ነጮቹ በጦርነት ያቃታቸውን ሀገር በስነ ልቦና እጃቸው ወረውታል ማለት ነው። ልክ ብለዋል። ራስ ናቸው በእኛ ዘመን
የምታደርጉትን ነገር ትርጉሙን ታውቁታላችሁ። እስኪ ትርጉሙን ንገሩኝ ልጆቼ። Oh, Majesty, this is fashion. Fashion. You know, በእኛ ሰዓት ትልቁ ስልጣኔ የሚያገራመው የማሰብ because they are more civilized and they know everything. It is all. የእኛ ስልጣኔ ነው ነጮቹን መምሰል ከእነሱን መከተል። ምክንያቱም እነሱ ከእኛ የተሻሉ እጅግ ዘመናዊና ምጡቆችም ጭምር ናቸው። ታዲያ ከእናንተ የተሻሉ ዘመናዊና ምጡቆች ከሆኑ መቅሰም የሚገባቸው የሚጠቅማቸው የሚያጠፋቸው። በእኔ ዘመን ብዙ ስልጣኔ ቀስሜያለሁ። የማይጠቅምና መጥፎ ነገራቸውን ግን እዛው በራሳቸው አድርጊያ በመሆኑ ከዝንብ ማር ታገኛላችሁ። ከዝንብ ማር አታገኝ። ነገር ግን ምግቧን ለማዘጋጀት ስትል ቆሻሻ ነገር ላይ ታገኘዋታላችሁ። ነጮችም እጅግ በጣም በልጣበልጥና ከእኛ ጥበብን መንሳትና ቆሻሻን ነገር መስጠት ነው ፍላጎታቸው። ታዲያ እናንተም ፍላጎታቸውን አሟጣችሁና በማንነታችሁ ዘግታችሁ እዚህ ድረስ መጣችሁ። ቅጣው በልምጭ ቅጣው በቃል ትውልድ ረግፏል እንደ ቅጠል የተባለው ይህንን ማይደግ ልክ ብለዋል ንጉሶይ። በእኛ ዘመን ለተበላሸው ማንነታችን ቤተሰቦች ከፍተኛ አስተዋጽኦ አድርጓል። ልጅ መቅጣት አቁሟል። ልጅ መረን ሕይወት መኖር ጀምሯል። በእኛ ዘመን ብዙ ነውሮች እቴጌ በሰየሟት አዲስ አበባ ይከናወናል። ማንነታችን ተገ እንግሊዘኛ ማውራት የስልጣኔ መለኪያ ሆኗል። የሀገራችን ቋንቋ በሌላ አነጋገር ቅኝ ተገዝተናል። ምን ያደርጋል ስለኛ ታሪክ ነው። ማንነታችን ካለ ታሪካችሁን ባህላችሁን ለቀጣይ ትውልድ ካላስተላለፋችሁ አድዋ ብላችሁ ማክበራችሁ ምን ይረባል? ዓመቱን በሙሉ ማንነታችሁን በደንብ ተገዝተው አንድ ቀን በዓመት አንድ ቀን የአድዋ መንፈስ ወርዷችሁ ኢትዮጵያዊ ብትሆኑ ምን ፋይዳ ነው? እንግዶች ናችሁና በተግሳጽ አንጀምር። 121 ዓመት ወደ ኋላ እኛን ወዳችሁ አክብራችሁንና ፍቅራችሁን መጣችኋል። ወደ መጣችሁበት ጉዳይ እንግባ። ታሪካችሁን በተግባር ካሳየናችሁ በኋላ ያን ጊዜ በደንብ እናወጋለን። በልጉ ማረፊያ ቤት የፈልጉላቸው ሁሉም ዘመን የራሱ በጎ ነገር አለው። ግን ይህን የምትፈልጉትን ቋንቋ ወዲያ በሉና በእኛው ቋንቋው በእኛ ዘመን ለምሳሌ እኛ እንደናንተ በእግራችን አንሄድም። ጫዋለን የእኛ ዘመን በምን ያንሳል? እንዲሁ ለጦማ ከተማ የምትልብኝ ጦማ ምን አለሽ?
ለነገሩ ጮማራ እየተራመድሽ ነው አይዳን ይሆንሽብኝ። ለማለት የፈለገች በእኛ ዘመን ለአንቺ መታጠቂያ አለ። እንዲዎችን ስለው ቀልቤ ማልወደዳት ተሳስታ ታስታስተኛለች። በርሜዳ ጓጅ አስበላሸው ወጥተው የሴቱን አልባሳት ምነው ታዘብከዋለ? በርሜዳ ተሰውተ ሞት ግብን ስንል ቆር ጫማ ላይ ቁሞ ትውልድ አለቀል አለ አይቶ ረመዳ እንዴት ያለ ነገር ነው? የእናንተ ዘመን መልኩን አሳዩት እስቲ ንገሩ። የእናንተ ዘመን መልክ ምን ይመስላል? ወይም እንግዲህ በእኛ ዘመን ሁሉ ነገር አስቦት አያውቅም። አለምሰጠኝ ነው በሎ እንጂ እያል ሙድህ ጠብቀህ እያለች ያለችው በእኛ ዘመን ምግቡ ብዙ፣ አልባሳቱ ብዙ፣ መጓጓዣው አህያ ሳይሆን መኪናና ባቡር አውሮፕላን ነው እያለች ያለችው። ለነገሩ እኛ ስልጣኔውን አንጋፋ ባይሆን ይህም አለባበስ የስልጣኔው አካል ሆነ ማለት ነው። ያና እንግዲህ አያስበላሽ አያስበላሽ እንዲሁ አንተ ሳስብ እኮ ነው ነገሩ ሁሉ ከተቆም ይለኝ የኔ ብራና ተው ቀን የቀን አንድ ነገር ብልህ ቃልልኝ አሰለፍዋ ወይዋ እኔማ እንዲሁ ያችን ግጥም እንዲሁ ልውጣል መንገደኝ እንደ አፈማለም አይገድሆና እንዲያ እንዳልተረሳ አስታዋሽ እንዳጣ ዛሬ እድሜ ለዘመን ለሱም ጊዜ መጣ። በጀርብ ተሸክሞ በልብስ ተከብሮ የሚያየው ሲጠፋ ምንድነው ያቶ ይሄው ውበት ሆኖ መሸፈኑ ቀርቶ ይሄው ተጌጠበት እምብርት ጊዜ አግኝቶ የወደደው ጓዴን አስበላሸው ወስደው እምብርት ማጌጫ ሆኖ ምን አለባለ
በየትኛውም አገር ታሪክ ጀግና መሪ የሰራውን ታሪክ ድጋሚ ተውኖ አያውቅም። እምዬ ግን ልዩ ናቸው። ከአንድ ዓመት በፊት የሰሩትን ታላቁን የአድዋን በዓል ለእኛ በተግባር ያሳዩናል። አብረን እንቆይ። በእውነት ሆናት ኢትዮጵያን በጣም ብሮና እና ተሳሰብ ያላችሁ ከድሮ ጀምሬ ያውቃለሁ። ኦኬ ታዲያኒ በእውነቱ ደስ ይላል። ግራዝማች ዮሴፍ እኔ እኮ እነዚህ ሰዎች አፍ አይሰማኝም። ምንድን ነው የሚለው? በመጀመሪያ ለሁሉ ያበሻ ሰው ሰላም ነው እያለን በመለጠቅ ከጥንትም ጀምሮ መልካም ባህል ያላችሁ እንደሆናችሁ አውቃለሁ። ሁሌም ሰላማችሁንና ክብራችሁን ነው የምንፈልገው ነው እኮ የሚለን። ይህ በላይኛ ሰው ነው ሲዞረኝ ያውቀዋለሁ።
እናመሰግናለን። ወደ ጉዳይ ግባባቸው። Misale batwe እንዲሆን ብዬ ነው ከምስጋና ጋር የጀመርኩት። ንጉሥ ሆይ ምን ሆኗል ይሄ ሰው? የማታውቀውን ተረትና ምሳሌ እንደምትበላ ባካታል። ይሻይ ሆቱ እኛ እኮ ትንሽ የአማርኛ እንሰማለን። ስትታማ ሲማ ስትታዛ ዲባ ያደረግ ይሄ ሰው ምን ሆኗል? እኛ አንተን ተፈጥሮ ለመስማት እዚህ አልተሰኘም። እልቅ ወደ ጉዳይ ያው እንደሚታወቀው እናንተ ኢትዮጵያውያን ለእኛ በጣሊያን እንጂ ስለሚሆናችሁ ይታወቃል። ይህም የሆነው በአንቀጽ 17 መሰረት ነው። ዛሬ ባለ ዮሴፍ ያንቀጽ 17 ላይ ያገኘን ቃል አንብበው። የአንቀጽ 17 የጥያቄኛ ትርጉም እንዲህ ይላል። የኢትዮጵያ መንግስት ግንኙነት ቢሻ ከሌላ መንግስት በጥልያን በኩል መሆን አለበት። ያረጋዝማል ምን አለ ይዋሾ ያነሳ ካልሆነ ከሀገሬ ጋር ቁርሾ እንዲህ አልነበር የሚያሳው መነሹ የገመው ግድ የለም ጆሮ እንደከፈቱም አይሰማኝ። የኢትዮጵያ መንግስት ግንኙነት ቢሻ ከሌላ መንግስት በጥልያን በኩል መሆን አለበት። ምናልክ አንተ የሰው ጭራ እንግዛችሁ በእኛ ስር ባሪያ ሁኑ የምትለው ንጉሥ ሆይ ኢትዮጵያ የጣሊያን ወጣት መሆኗ የሚሆነው ግን ሁሉ ተግባራዊ ሲሆን ብቻ። ስለዚህ እናንተ ከእኛ ጋር በሰላም መኖር ከፈለጋችሁ ሁሉ ተግባራዊ የሚሆን ይበጃል። የትኛ ውል ነው የሚሰጥ? በምንስ ድፍረት ነው እንግዛችሁ ያላችሁ? ማንነታችንና ታሪካችንን ያወቃችሁ ከሚል ሰማኛለን። ሂድና ንገራቸው። የውጣሌው 17ኛ አንቀጽ እኛ ባልነው መሰረት ካልተቃና በቀር ይፈርሳል በላቸው። እንደዚህ አይነት ውርደት እኛ በፍጹም አንቀበልም። የጣሊያን መንግስት ኪቡን ለማጠበቅ ሲል ፈሪነት ያደርጋል። ጉዞ የእነዚህ ሰብራታ ብዙ ማቃለኝ እንዲያው ፍቃዶ ቢሆን ልናስናብታቸው አይደል ልባቸው እንደሆነ ቃል ነው። በሌላ ዘንድ እኛ የእነሱ ወቅት እንድንሆን ይፈልጋሉ። ጉዞ አስቸኳይ ውሳኔ ይሰጥ አይደል? እንግዲህ እንደዚህ ከሆነ ውሳኔው ከእንግዲህ በኋላ የውጫሌ ውል የለም። ይሄው በንጉሱ ፊት ወረቀቱን ካግኝቼዋለሁ። የራሳችሁንም ለጦርነት አዘጋጁ። ከንተ ቀደም እንኳንስ ወረቀቱን ይቅርና አንጀትህን እንቅደም። የእኛውን በእጃችን እስካለ ድረስ ታሪክ አይቆይባል። አንተ ብሎ ደግሞ የታላቅ ሀገር ነው የት ያለ እንዴት ነው ተወራዋች ነገር ካስቡትን ይቀሩ አንተ ተሰረት ወርቅ ከዚህ መስራት አንዳንድ ነው ከዚህ መስራት ተቆጥ ይሰው ሁሉም ብፋቶ ከበል በቃ ተወዲ ሸጣን ዘወረ ይህን ወረደ ግጭት ለዛው ለማለት ስላሰዋለ በቃ ነው እንጂ ብታቀር ማን ይገርም ታላረሰ ያለበር ረኛ ክብር የሚነካ ጉዳይ እኛ በፍጹም አንቀበልም። ጣሊያን ክብሯን ለማስጠበቅ ስትል
ጦርነት ታደርጋለች። እቴጌ እንግዲህ ጦርነት የማይቀር ጉዳይ ይመስላል። ስለዚህ እቴጌ የራሳችሁን ለጦርነት አዘጋጁ። እቴጌ ጦርነት 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 ኢትዮጵያ አበጽሕለው የሆናት እግዚአብሔር ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች ይላል ቃሉ። ጎልያድን የጣለ የዳዊት አምላክ የኮረንን ትዕቢት ያበረደ የሙሴ አምላክ ያንን የሚረሳን ይመስልሃል? ዳዊት እኮ ሕይወቱን አሳልፎ የሰጠ የአባቶችን ምድር አሳልፎ ያሰጠ ብሎ እናትና ሀገር ሃይማኖትን ናቸው የእግዚአብሔር መላእክቶች የሚጠብቋቸው ሲባል አልሰማህም? ግድ የለም አንድን እስከ እግዚአብሔር ይዋጋ። እንዴት ነው ግራዝማች? እንዴት ነው ዮሴፍ? ሀገሬ ከሰው ልትጠብቅ ኢትዮጵያ ለራሷ ልትሰብ? አይሆንም። እኔ ስላሴ ልጅ፣ እኔ ጊዮርጊስ ባሪያ ሞቼ ነው ቆሜ ነው የምገዛበታለሁ። አክሱም ሐውልት ያቆመች፣ ላሊበላን የወገረች፣ ፋሲለደስን ያነጸች፣ ሁሉን እንዳያምነቱ አምታክራ ያዘች፣ ተጓዥን ያደረሰች፣ ጀግኖችን የወለደች፣ በሰው ደም የወጥ ጥንታዊ እስካሁን ጠንታ የሆነች እና ዛሬ መገነች ሚኒሊክ አልተወለደ ገበየው በኩራን ሄደ ወደ ፍራት ዋቀ ዋቻሉ እንዳያሰብ ስባይ ንገር ለፍቅር ለሰላም ካልሆነ ለቀም ለለቀቅ ከመጣ የማችሽ ወንድ መሆኔ ሞት አፍጦ እንኳን ቢመጣ ጦርነቱ የዛሬ ሳምንት አለ። እኔ ሴት ነኝ። ጦርነት አለ። በረድን ሀገሬ እንዲህ አይነቱን ገለባ ከምትሸከም ጦርነቱን እመርጣለሁ። እግሩን ለቀናል፣ ደረቱን ለጦር አንስቶ ለሀገሩ ክብረት ወድቆ ሀገሩን ማቆ በምኒልክ እልፍኝ የሌለን የሀገሬን ሰው ባታውቁ ለሀገሩ መሞት ማለት ለሀበሻ ጌጡ የአንተ ወንድነት የጣይቱ ደግነት የሚለየው እንዲህ ለፍረት በተለቀበት ገርቤት ሲታይ እዚያ ወጥቶ ይናል እዚያው ምስል የትግራይን ንጉሥ ማባባት ጀምራ ራስ መኮንንን አገኘሁኝ ብላ ሲራስ ጀምርን የጣሊያን ተንኮል ንጉሥ ሲገባ ምኒልክን ብሎ ጣሊያንን ገፋው። የጣሊያን ስራ በጣም በመክረሩ የሀገርን ገዢ ማማከር ጀመሩ። ራስ መኮንንም ወዳጅ መስሎ ቀርቦ መሳሪያና ገንዘብ በብዛት ተረክቦ ፍጹም እንዳለቀ ጣሊያን አሰረ። ለምዬ ምኒልክ ሚስጥሩን ነገረ። የጣሊያን እቅድ እጅጉን ተካሮ የጎጃሙን ንጉሥ በጥቅም አሳስቶ ከምኒልክ ወገን መነጠፍ ቢመኙ ንጉሥ ተክለ ሃይማኖት እምዬ ምኒልክን መራቅ አልተመኙም። ብዙዎችም ማርከው መሳሪያ አሳፍጠው ከፋፍለው ለመግዛት ብዙ ቢታክቱም ኢትዮጵያን ከፋፍለው በኃይል ለመግዛት ያሴሩት ሴራ ተጠቅመን አልቻሉ። ሁልጋሉን ያላት ፋሽስት ጣሊያን ጦርነት አወጀች ልትበትን ኢትዮጵያ። እምዬ ምኒልክ ነገሩ ሲያጤኑ ጦርነት መምጣቱን በጥቅም አመኑ እና ታሪካዊ ስራ አዋጅ 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 በሚል ሌሊት ችቦ በራ። እምዬም በይፋ አዋጁን አወጁ።
አወጁ። ተከስለው ጠርተው ጦርነት አደራጁ። እንዲህም ሲሉ አዋጅ አዋጅ አዋጅ! የሰማ ላልሰማ አሰማ፣ ያልሰማ ስማ። የሀገሬ ሰው ሀገርና ሃይማኖትን የሚያጠፋ ጠላት ባህር ተሻግሮ መጥቷል። እስካሁን ያስቀየምኩ አይመስለኝም። አንተም አላስቀየምከኝም። እኔም የሀገሬ ሕዝብ መድከሙን አይቼ እስካሁን ብታገሰው እያለፈ እንደ ፍልፈል መሬት ቆፍር ጀመር። አሁን ግን በእግዚአብሔር እርዳታ ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ጉልበት ያለ በጉልበትህ፣ ጉልበት የሌለህ ደግሞ ለሚስትህ ለሃይማኖትህና ለሀገር ስትል በጸሎት እርዳኝ። ወስልቴ የቀረህ እንደሆነ ግን ማርያምን ትጣላኛለህ። ለዚህ አማላጅ ዘመቻዬ በጥቅምት ወር ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረ ሂሉ ከተል አግኘ። አዋጅ አዋጅ አዋጅ! ያልሰማ ስማ፣ የሰማ ላልሰማ አሰማ።
እና የካቲት 23 1987
ጦርነቱ ከብሮ በአድዋ ሜዳ ላይ ወገን እየሞተ ጦርነቱን ከብሮ በአድዋ ሜዳ ላይ ወገን እየሞተ ለሀገሩ ሲታይ ጀግኖች ሲሮጡ ሲበሩ እንዳብሪ ገበየው ተሰዋ ክቡር ተዛራሪ ገበየው ቢሞት ተተካ ባሻ መድፍ አገላባጭ ብቻ ለብቻ እንዳለ ግጥሙ ጀግናዋን ብታጣ ጀግና ግን አታጣ የጦርነት ውሎ ከፍቶ እንዳስጨነቀ በኢትዮጵያ ኩራት በድሎ አለቀ። ኢትዮጵያም ድል ነሳች፣ ጣሊያን ወደቀች፣ በአድዋ ምድር ላይ ታሪክ ደምቃ ታየች። የጦር ምት ፈርጥ ጌጣይቱ የጦር ምት ቃል ወኔ መሰረቱ በርታ ምን ሆናል ሽንፈት በእኛ ያምራል ወንዱ እየሞተ ሴቷ እየሞተች እንዴት ወንዱ ይተኛል እያለች አድዋን ኩራት አለበሰች። ለጦሩ በሙሉ የሞራል ስንቆለች። አዎ ዓለም አፉን ይዞ ያየው ጦርነት በኩራት አለቀ። ኢትዮጵያ ደምቃለች። በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ቢኖር ሰው ሞቶ የተሰጠን ሕይወት ዛሬ በነፃነት ተከፍቶበታል ደምና ነፃነት ላበቁ ወገኖች በኩራት በክብር በደስታ በፍቅር በድል ይኖራሉ። ይኸው በቀን ደግሞ መከራውን ያሉ አድዋ ዛሬ ናት፣ አድዋ ትላንት ዛሬ ነፃነት ላበቁ ወገኖች አባቶቻችን የአድዋን ባህል በተግባር ለኛ አሳይተውናል። አሁን ከአድዋ ጦርነት ተመልሰን በእምዬ እልፍኝ ላይ 1ኛ ዓመት የአድዋ ክብረ በዓልን ደስ በሚያሰኝ ሁኔታ እንከታተላለን። Oh,
አሁን ወደ ዋናው ጉዳይ ገባና በተግባር ካያችሁት የአድዋ ስርዓት በዓል ጋር ተያይዞ ምን ተማራችሁ? ብዙ ተካሂዷል። በማንነቴ እንድኮራ ያው የሀገር መዋዘን በነፍሴ እንዲቀሰም አድርጋችኋልና ማንነቴን እንዳውቅ ታሪክ እንዳለኝ አሳይታችሁኛልና ክብር ለእናንተ ይሁን። ለካ ከማንም በላይ ታሪክ አለኝ። ልዩ ነን ለካ ብርቱ ነን። ማንነትን የሚያውቃቸው አብዝቶኛል። ከዚህ በኋላ ከነጮች መልካም ባህላቸውን እንጂ መጥፎውን በጭራሽ አለ ንጉሥ ሆይ መጠየቅ አለኝ ቢፈቀድልኝ። አንተ የፍቅር አንቱ የክብር ነውና ንጉሥ ሆይ ፈቃዶ ቢሆን ቢመርጡ በማንኛውም ነገር ፍቅር ይልቃል። ለዚህ የፍቅሩ መርጠት ፍረደኝ ምኒልክ፣ ፍረደኝ ጥቁር ሰው። አንተን ማውደስ ነው አንተን መከተል ነው። እባክህ አስረዳኝ፣ የቱ ነው የሚቀድመው? የለውም በቤት ስምህን ይዤ ግን እንዲፎክራለሁ። የለውም በአቋም አንተን እየወደድኩ ዘረኛ ሆኛለሁ። የለውም በእምነት ከኢትዮጵያ ማማ ጥቁር ተጥያለሁ። ፍረደኝ ምኒልክ፣ ፍረደኝ ጥቁር ሰው። አንተን መከተል ነው አንተን ማውደስ ነው። እባክህ አስረዳኝ፣ የቱ ነው የሚቀድመው? እንጃ አባቴ፣ እኔ እንጃ። እኔ ስራ ገባኝ። አንተን እያወደስኩ መለያየት ገባኝ። የአንተን ክቡር ታሪክ የአንተን ክቡር ስራ አፌ ለፍቆልህ ተግባሬ ካሰራ የጥቁር ሰው አካል ተብዬ እንዲወደስ ዝናህን አውርሰኝ ታሪክ እንዲፈወስ። ፍረደኝ ምኒልክ፣ ፍረደኝ ጥቁር ሰው። አንተን ማወደስ ነው አንተን መከተል ነው። እባክህ አስረዳን፣ የቱ ነው የሚቀድመው? አባቴ ምኒልክ፣ እኔ ስራ ገባኝ። አንተን እየወደድኩ አንተን እያፈቀርኩ መለያየት ገባኝ። የአንተን ክቡር ታሪክ የአንተን ትልቅ ዝና አፌ ለፍልፎልህ ተግባሬ ካሰራ የጥቁር ሰው አካል ተብዬ እንዲፈወስ ታሪክን አውበስ ታሪኬ እንዲፈወስ። ፍረደኝ ምኒልክ፣ ፍረደኝ ጥቁር ሰው። አንተን ማወደስ ነው አንተን መከተል ነው። የቱ ነው የሚያስረግ? የቱ ነው የሚቀድመው? አባቴ ምኒልክ፣ አንድ ሀገር ለመፍጠር ብዙ በር ዘግተሃል። የዘረኛ ሥራ በስራ ጥለሃል። እኔ ግን አንድ ሀገር ለመፍጠር ዘር እያደራቸው ያዘመንካትን ቤት ኢትዮጵያን አስረጀው። ዋክንቱ መክሸፍ ውስጥ እንዲህ ነው በሀበሻ መንፈስ በቃል እየኖሩ በተግባር መገንደስ። ፍረደኝ ምኒልክ፣ ፍረደኝ ጥቁር ሰው። አንተን መከተል ነው አንተን ማውደስ ነው። ማወደሱ ሳይሆን እኔን መከተል ለአንዲቷ ሀገሬ ኢትዮጵያ ሌሎች የማወደስ ጉዞ ጤዛነት ይባላል። ትንሽ ጉዞ ሄዶ ተኖ በኖ ያልቃል። አዎ ለዚች ቅድስት ሀገር አባቶች በክብር ሞት ለገበሩላት፣ ለዚች ቅድስት ሀገር እናቶች በክብር ሞት ለገበሩላት፣ ለዚች ቅድስት ሀገር ዋጋ ለበዛላት የሀገር ልብ ይዛችሁ ማገሯን አጥኑላት። ዘረኝነት ሀገር ማን ነው የከበረ? ዘረኛ ብሎ ሀገር ያስከበረ ማን ነው? የሚወደስ ሀገርን አፍርሶ በታሪክ የሚታወስ ማንም የለም። የሀገሬ ሰው ስታድግ ሰብአዊ ስታዝ ኢትዮጵያ አንተ ማለት ይህ መተኪያ የሌለ ዘረኝነት ክፉ የነፍስ ቁስል ነው። ክፋት አጀግኖት አብፎ ገዳይ። አዎ ስማኝ፣ ማወደሱ ሳይሆን እኔን መከተል ነው። ለአንዲቷ ሀገሬ ለአንዷ ሀገራችን ኢትዮጵያ እንዲበጅ የማወደስ ጉዞ ጤዛ አይነት ይባላል።
ትንሽ ጉዞ ሄዶ ጸኖ በኖ ያለ አንድ ሺህ መንታ መልኩም ያሳጣ አንድ ሺህ መንታ መልኩም ያሳጣ እንደምን አላወቀው አገርታይ እንዴት ብዬ እንዲባዛ እኔ ደግሞ ጋብዛቸዋለሁ ያሉት ቃሌን ስለማላውቅ በደንብ ጋብዛቸዋለሁ። እንግዲህ ቲያትራችን እንዴት ነበር? በጣም እናመሰግናለን። እስቲ እያንዳንዱን ተዋናዮቻችንን እየጋበዝኩን ሞራል ትሰጡልኛላችሁ? እናጨብጭብላት። የጦር ሜዳው ጓዴ አስመላሽ የሞትከው አቤ የጦር ሜዳው ጓዴ የሰው ልጅ ግቡን አምለሰት ሞራል ኮምፓጎሊኖ ካሳውን Reclamando poder. የጣሊያንኛው ቃል እንዲህ ይላል። ግራዝማች ዮሴፍ መርዕድ የኢትዮጵያ መንግስት ግንኙነት ቢሻ ከሌላ መንግስት በልጆቿ በኩል መሆን አለበት። መርዕድ ለመርዕድ አንዴ ምንትዋብ አረግጭ 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 የጣይቱ ልጅ ሴት እመቤት ከወጣዋታ እኩል የምትሞት ጠላት አገሯን የደፈረለት ታስነሳዋለች ወኔ ንሳት ወትሮ ማያገዝ ለካለ ዛሬ ጊዜ እየተጠቅሻለሁ ዘራፍ 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 ዝናሽ ቱታ
አሉላ አባነጋ ቱታ ትግራዋይ ጎይታ በዓል ዓብሳ ኩታ ቃልያ ኢትዮጵያ ጠሚታ አሉላ አባነጋ ለይቦት ራ አዲሱ ትንሽዬዋ ብላቴና የዚህ ዘመን ተጓዥ ብዙ ነገር የምታውቅ በሳሏ ሴት ህይወት ሳምሪ ልክ ብሏል ግራዝማች ዮሴፍ። በእኛ ዘመን ስልጣኔ መሰይጣን ሆኗል። የነጮችንም እውቀት ሰውነት እየተከተለ ትውልዱን መለለቋል። እንደሚያዩት አልባሳታችንን እንዲያብዱናል። ክብራችን ተዋርዷል። ሱሪውን ዝቅ አድርጎ የሚሄድ ወንድና ክብሯን በአደባባይ የምታሳይ ሴት ከዚህ በኋላ በዚህ ሀገር አይኖርም። ባንቻ አባ ነፍሶ ቢዮንሴ ንጉሥ ሆይ ልዩ ነን ለካ ውብ ነን ብርቱ ነን። አሁንም ብርቱ ነን አይደል? ማንም አይለየንም። ቤትዬን እናመሰግናለን። እንደ ቄስ እሺ ከኛ ጋር ብዙ ከጀርባ ሲመለከቱ የነበሩት በትረካው ከኛ ጋር የነበሩት ጋሽ ዘለቀ አያሆ ያመናል ብለው ሰማራ ሲነካ አያሆ ያመናል ብለው እናመሰግናለን። በትረካው ከኛ ጋር የነበረችው ፍቅርተ ሞራል እነሆ ታሪኩ እንዲህ ሆነ። አዝማሪያችን ውዱ ክብር ተመስገን የኛ ጌታ ከጠዋት አንስቶ እስከ ማታ። እሺ እንደ ቄስ ሆኖ የምታዩት ያያችሁት ዮናስ ኢትዮጵያ አመሰግናለን። እሺ ጣይቱ እቴጌይቱ እንዳትወጪ ጣይቱ እየገመገመቻችሁ ጦርነትን የዛሬ ሳምንት አለ። እኔ ሴት ነኝ፣ ጦርነት አለ። ነገር ግን ሀገሬ እንዲህ አይነትን ዘለፋ ከምትሸከም ጦርነትን እሰይ ትባላለች። እሺ ዝግጅት ክፍሉን እጠራለሁ። በኋላ ላይ ነው ወደ አንድ ሰው የምመለሰው። የቡክ ክለብ ዝግጅትን ከጀርባ በደንብ ሲሰሩልን ከነበሩት መካከል ሀናን